ባጥ ተጠቆሙልኝ እና ይባይደው ብናጣ ጦርነቱን ካለምንም ጥርጥር ኢትዮጵያ ታሸንፋለች። ነስመራንም ታይም ከድኩ ነስመራ ለስራ ሀይዶ ሰራ ሀይዶ እንታይ ተሰርኩኝ ያኩም አው እንደኸነ ተራ እንዳ ጉልፎ ሰራ ሄደ ከኤርትራ መንግስት ጋር ግጭት ይፈጠራል። ከማኻ ተባዕ አፍቃሪ ሲያሳ ይራኹም ክትባይዶ በዚ አይ ሪሊ አፕሪሺየት ፊልድ ማርሻል ብርሃኑ ጁላ ንሰራዊቱ ደጊሙና የተጠንቀቕ መልእኽቲ መሓላሊፎም ቀይሕ ባሕር ዘይተርፍ ክብል ዋና አዛዝ ሰራዊት ኢትዮጵያ አውጀላ ሚስ ኤርትራውያን በዲልኩምና ዶ በዲልናዮም ዶ ክንዴ በዲልናዮም ክንዴ በዲሎምና አጀንዳ ይቆም እኛ አሰብ ላይ ኢንቨስት እናድርግ ወይም ዘይላ ኢንቨስት እናድርግ ወይም አድሪስ ኢንቨስት እናድርግ ቦታ ምርጫ ብዙ ችግር የለብንም። የባህር በር ጉዳይና የባህር ኃይል የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ሲሆኑ ኢትዮጵያ በዛዕባ አፍ ደገ ባሕሪ ብፍላይ ድማ ናይ ኤርትራ ወደባት ባጽዕን ዓሰብን አመልኪቶም መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን። እንኳን አዝ ገዛዚ በሰላም መጻፈላልኩ ሰናይ ጻንሄ ፒስ ሰላም ካነ ይወርደል ሰላም አወኔ ዓለም በዓለሙ ሰላም ይወርደል። በትናንትናው ዕለት አስቸኳይ ስብሰባ የተቀመጠው ገዢው ብልጽግና ፓርቲ በባህር በርና በአሰብ ጉዳይ የመጨረሻ ውሳኔ ሰጠ። በ4 ኪሎ በተደረገው በዚህ ስብሰባ የባህር በር ዋና አጀንዳ እንደነበርም ታውቋል። የመጨረሻ ውሳኔ የተሰጠ ሲሆን ምናልባትም በቀጣኝ ወሳኝ እርምጃዎች እንደሚኖሩም ተጠቁሟል። ይህ በእንዲህ እንዳለ አምባሳደር ዲና ሙፍቲ ኢትዮጵያ ከኤርትራ ጋር መታረቅ ትፈልጋለች ሲሉ ተናግረዋል። ከግድቡ በኋላ ዋና አጀንዳችን ባህር በር ነው ሲሉ ከዚህ ቀደም የተደመጡት አምባሳደር ዲና ሙፍቲ ሰሞነኛውን የኢትዮ ኤርትራ ጉዳይ አስመልክተው አስተያየት ሰጥተዋል። የተወካዮች ምክር ቤት አባልና የውጭ ግንኙነትና ደህንነት ጉዳዮች ኮሚቴ ሊቀመንበር የሆኑት አምባሳደር ዲና ሙፍቲ የኢትዮጵያ ሕዝብና መንግስት ከኤርትራ ጋር ጦርነት ውስጥ የመግባት ፍላጎት እንደሌላቸው ገልጸዋል። አምባሳደሩ ትናንት በሰጡት ቃለ ምልልስ የባህር በር ጦት ለኢትዮጵያ ኢኮኖሚ ደህንነትና መረጋጋት ፈተና መሆኑን ጠቅሰው አገሪቱ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት እንደምትቀጥልም አስታውቀዋል። ለወደፊት የአገሪቱ ኢኮኖሚ በባህር በር ወሳኝ ሆኖ መገኘቱንም አስረድቷል። አምባሳደር ዲና ሲናገሩ በዚህ ረገድ የኢትዮጵያ ጥያቄ ፍትሃዊ ነው፣ እንዲሁም ከ1982 የወጣው የባህር በር የሌላቸው ሀገራትን የሚመለከት ዓለም አቀፍ ሕግ ይደግፈናል ያሉ ሲሆን የኢትዮጵያ ፍላጎት በሰላማዊ መንገድ ሰጥቶ በመቀበል መርህ አብሮ ማደግ ላይ የተመሰረተ መሆኑን አስረድቷል። ከዚህ ውስጥ በጎረቤት ሀገራት ላይ ምንም አይነት ጫና ማድረግ ፍላጎት እንደሌለ ጠቅሰው ይህንን ኢትዮጵያ በተደጋጋሚ ስትገልጽ መቆየቷንም አውስተዋል። ንግግራቸውን ሲቀጥሉ እኛ አሁንም ጦርነት ውስጥ መግባት አንፈልግም። በአሁኑ ወቅት የኢትዮጵያ ህዝቦች ፍላጎት ማደግና ተባብረው ከችግርና ከድህነት ውስጥ መውጣት ነው ያሉት አምባሳደር ዲና በዚህ የተነሳ ኢትዮጵያ በጎረቤቷ ኤርትራ ላይ ጦርነት ውስጥ የመግባት ፍላጎት እንደሌላት አስረድተዋል። ከዚህ ጎን ለጎንም ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደምትቀጥልበት ገልጸው የሚሆነው ግን በወታደራዊ መንገድ ሳይሆን በስምምነት መሆን እንዳለበትም አስምረውበታል። በኢትዮጵያና በኤርትራ መካከል የተፈጠረው ችግርን ለመፍታት በሽምግልና ለመፍታት ኢትዮጵያ ፍላጎት እንዳላት የጠቀሱት አምባሳደሩ የሁለቱ ሀገራት ወዳጅ የሆኑ ሀገራት በዚሁ ጉዳይ የሽምግልና ስራ እንዲሰሩ ጥረት እየተደረገ መሆኑንም አሳውቋል። አምባሳደር ዲና ይህ የሽምግልና ካልተሳካ ኢትዮጵያ ወደ ፍርድ ቤት ልትሄድ እንደምትችልም ፍንጭ ሰጥተዋል። ይህ በእንዲህ እንዳለ የኢትዮጵያና ኤርትራ ትኩሳት በተጋጋለበት በዚህ ወቅት የብልጽግና ፓርቲ አንድ አስቸኳይ ስብሰባ በትናንትናው ዕለት አድርጓል። ስብሰባው በአገራዊ ጉዳዮች ላይ ያተኮረ ሲሆን የባህር በሩ ጉዳይ ዋና አጀንዳ እንደነበርም ተሰምቷል። ከስብሰባው መጠናቀቅ በኋላ መግለጫ ያወጣው ገዢው ፓርቲ የባህር በርን ጨምሮ ቀሪ የኢትዮጵያ ብሔራዊ ጥቅም ስብራቶችን ለመጠገን ከባለድርሻ አካላት ጋር በትጋት እሰራለሁ ብሏል። ብሔራዊ ጥቅምን ማዕከል ያደረጉ የተሟሉ ሉዓላዊነትን ለማረጋገጥ የሚጠበቅብኝን ሁሉ አደርጋለሁ ሲል አቋሙን አሳውቋል። የባህር በር ጥያቄ በግለት ተጠናክሮ እንዲቀጥል የተወሰነ ሲሆን ወደ ባህሩ ሳንገባ አንመለስም የሚለው አቋምን አንጸባርቋልም።
እኛ አሰብ ላይ ኢንቨስት እናርግ ወይም ዘይላ ኢንቨስት እናርግ። በቦሌም በባሌም ኢትዮጵያ የባህር በር ባለቤት ትሆናለች ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ከ10 ዓመታት በኋላ የኢትዮጵያ ህዝብ ብዛት 200 ሚሊዮን ሊደርስ እንደሚችል የተናገሩ ሲሆንም 200 ሚሊዮን ህዝብ በ2 ሚሊዮን ህዝብ መታፈን የለበትም ሲሉ ተደምጧል። ላለፉት 30 ዓመታት ተኝተናል፣ አሁን ግን ላንተኛ እንደ ሀገር ነቅተናል። የሀገራችን የህልውና ጥያቄ የሆነውን የሰላም የልማትና የባህር በር ተጠቃሚነት እናሳካለን ሲሉ ፊልድ ማርሻል ብርሃኑ ጁላ በዛሬው ዕለት በ118ኛው የመከላከያ ሰራዊት ቀን በዓል ላይ ተናግረዋል። ፊልድ ማርሻል ብርሃኑ ጁላ ንሰራዊቱ ደጊሙና የተጠንቀቅ መልእክት መሐላሊፎም ቀይሕ ባህር ዘይተርፍ ክብል ዋና አዛዝ ሰራዊት ኢትዮጵያ አውጀላ እንተኾነ ኤርትራ ዓለማዊ ሕጊ ከበር ዝብል ህጹጽ መግለጽ አውጽያላ። ኢትዮጵያ ሰለስተ ነገራት ማለት ሰላም፣ ልምዓትን አፍ ደገ ባህርን ከም ዘድልያ ፊልድ ማርሻል ብርሃኑ ጁላ 15 ጥቅምት 2018 ዓ.ም ብምኽንያት መዓልቲ ሰራዊት ተሃገራ ብዝሃቦ ቃል ገሊጾላ። ኢትዮጵያ ሃፍቲ ተፈጥራ ከይጥቀም ዝደልዩ ታሪኻዊ ጸላትን ኣብ ውሽጣዊ ጎንፂ ንኸትድህብን ንዘበናት ኣብ ድኽነትን ድሕረትን ንኽትጸንሕ ይገብረለው ክብል እቲ ፊልድ ማርሻል ተዛሪቦላ። ሰራዊት ምክልኻል ሃገር ወናንነት በር ባሕርን ምርግጋጽ ኣብ ዘኽል ቁመና ንርከብ ዝበለ ላዕለዋይ ኢታማዦር ሹም ሓይልታት ፊልድ ማርሻል ብርሃኑ ጁላ መበል 118 መዓልቲ ሰራዊት ምክልኻል ኢትዮጵያ ዘይትድፈር ሃገር ዘይብዳህ ሰራዊት ብዝብል መሪ ሓሳብ ኣብ ቤት ትምህርቲ መሰልጠነ ሓይሊ ባሕሪ ኣብ ዝተኸበረሉ ተረኺቡ ኣብ ዘመሓላለፎ መልእኽቲ ኢትዮጵያ ሃፍቲ ተፈጥራ ከይትጥቀም ዝደልዩ ታሪኻዊ ጸላቲ ኣለዋ ኢሎም እቲ ኣዛዝ ሰራዊት እዞም ጸላቲ ዝጸውዕ ማእከላት ግን ኣስማቶም ኣይጠቐሰን። ብሽርሒ እዞም ጸላቲ ዝበሎ ማእከላት ኢትዮጵያ ውሽጣዊ ጎንፂ ንኽተድህብን ንዘመናት ኣብ ድኽነትን ድሕረትን ክትጸንሕ ከም ዝተገብረት ኣገንዚቦም ብጅግንነት ሰራዊትና ብሓገዝ ህዝብናን ብብሱል ኣመራርሓ መራሕትናን እቲ ሽርሒ ብምብትታኽ ናብ ሰላምን ልምዓትን እናተሰጋገርና ንርከብ ዝበለ ተኣዛዚ ኣብዚ ሕዚ እዋን እኩይ ሽርሒ ታሪኻዊ ጸላትናን ናብ ባዕዳውያን ኣብየት ዝብሉ ሓይልታትን ብምፍሻል መንገዲ ልምዓት ሰላምን ምብራኽን ጀሚርና ኣለና ኢሎም ኣምባሳደር ዲና ሙፍቲ ኣብ ናይ ትማሊ መግለጺኡ ምህላው ኣፍ ደገ ባሕሪ ኣብ ቁጠባዊ መጻኢ ኢትዮጵያ ወሳኒ ተራከም ዘሎ ዝገለጸ ኮይኑ በዚ መንጥር ሕቶ ኢትዮጵያ ፍትሓዊ ሕቶ ምዃኑን ኣብ 1982 ዝወፅእ ኣፍ ደገ ባሕሪ ንዘይብለን ሃገራት ዝምልከትን ሃገራዊ ሕጊ እውን ንኢትዮጵያ ከም ዝድግፋን ብምጥቃስ ድላይ ኢትዮጵያ ኣብ ሰላማዊ ናይ እንካን ሃባን መትከላት ዝሰረተን ናይ ሓበራዊ ምዕባለ ዝዓለመን ምዃኑ ዝገልጽ ኢትዮጵያ ብላዕሊ ጉራብታ ዝኾና ሃገራት ጸቕጢ ናይ ምግባር ድሌት ከም ዘይብላ ብተደጋጋሚ ግዜ ከም ዝገለጸት ዘዘኻኸረት በዓል ስልጣን ኢትዮጵያ ሓዚ እውን ናብ ኩናት ክትኣቱ ከም ዘይኮነትን ምስ ኤርትራ ዘለዋ ጉዳይ ብሽምግልና ክትፈትሖ ከም ትደልን ዝገልጽ ፊልድ ማርሻል ብርሃኑ ጁላ ቦጎንን ኢትዮጵያ ንምፍራስ ዝፈተኑ ሓይልታት ፈሪሶም ኩሎም ዓቕሚ ሃገርን ትካላትን እናወሰኸ ከም ዝመጽ የመላኺቶም ኢትዮጵያ ናጽነታን ላዕላውነታን ካብ ወለዶ ናብ ወለዶ ንኽትሰጋገር ብዙሕ መስዋዕትነት ከም ዝኸፈለትን ንዝሓለፉ 30 ዓመታት ደቂስና ኢና ሕዚ ግን ከም ሃገር ንኸይንደቅስ ነቂሕና ኢና ዝበለ ተኣዛዚ ሕቶ ህልውና ሃገርና ዝኾነ ሰላም ልምዓትን ተረባሕነትን በር ባሕርን ክነዕውተና ኢሎም ሰራዊት ምክልኻል ሃገር ብምጥንኻርን ሰላምናን ወናንነት በር ባሕርናን ንምርግጋጽ ኣብ ዘኽእል ቁመና ንርከብ ድማ ኢሎላ። እንተኾነ ኤርትራ ዓለማዊ ሕጊ ከበር ዝብል ህፁፅ መግለፂ ኣውፅያላ። መግለፂ ሚኒስትር ጉዳያት ወፃኢ ስሙሃን ሳልሕ ከም ዘመላኽቶ ሎም ዓለም እትጠልቦ ሓድሽ ስርዓት መሰረት ዘይኮነ ኣብ ፍትሓውን ሕድሕዳዊ ምክባርን ላዕላዊ ማዕርነትን ዝተመስረተ ዓለማዊ ስርዓት እዩ። እዚ ንለውጢ እምበር ንግጥም ጻውዒት ኣይኮነን። ናብታ ኩሎም ህዝብታት ዕድሎም ናይ ምውሳን ካብ ጸጋታቶም ተጠቀምቲ ክኾኑን ብኽብርን ብሰላምን ሓውነትን ክነብሩ ዝኽእሉ ለዓለም ዝወስድ ለውጢ ኢሎላ። ነዚ መዓልቲ ሕቡራት ሃገራት ኣብ ንዝክሮ ዘለና እዋን ናብ ሕምረት ቻርተር ናብታ ኣብ መንጎ ህዛብ ዘሎ ማዕርነት ኣብ ክንዲ ምግዳድ ምትሕባር ኣብ ፍትሒ ዝተመስረተ ሰላም ዝብራይ ንመለስ ንውድብ ሕቡራት ሃገራት ከም ፍሉይ ዕድል ውሕዳት ዘይኮነስ ከም ማዕቆብ ፍትሕን ናይ ሓባር ሰብኣዊ ባህግን ዳግማይ ንምስኣል ትብዓት ንጽውዕ ክብል ኤርትራ ቻርተር ሕቡራት ሃገራት ዘይፈቕዶ ጸቕጢ ብኢትዮጵያ ይበጽሓ ከም ዘሎ ዝሕብር እቲ በዓል ስልጣን መዘጋጣሚ እዚ መንግስትን ህዝብን ኤርትራን ንኣተሓሳስባታትን ዕላማታትን ቻርተር ሕቡራት ሃገራት ዘለዎም ዘይንቕነቕ ተወፋይነት ከምኡውን ኣብ መንጎ ህዛብ ሰላም ዘላቕ ልምዓት ሰብኣዊ ክብርን ሓድሕዳዊ ምክባርን ኣብ ምድላይ ባህናፂ ብዓለም ደረጃ ብዘባውን ሃገራውን ክዋፈር ድልዮቶም ደጊሞም የረጋግጹ ኢሎም ወይም አዶሊስ ኢንቨስት እናርግ ቦታ ምርጫ ብዙ ችግር የለብንም። እናንተ ደግሞ ገርድ 30% 20% ሼር ውሰዱ። እኛ ስጡን ብቻ አላለም ከኛም ውሰዱ፣ ግን ያስፈልገናል። አይ ገርድ አንፈልግም ካላችሁ የኢትዮጵያ አየር መንገድ በአፍሪካ አንደኛ ነው። በጣም ትልቅ አየር መንገድ ነው። 20-30% ውሰዱ። ለኛም ደግሞ ፖርት ስጡን። አየር መንገድ አያስፈልገንም ካላችሁ ኢትዮ ቴሌኮም በአፍሪካው ትልቁ የሚባል ቴሌኮም ነው። 70 ሚሊዮን
ሰብስክራይበር አለ። ሼር ውሰዱ። ያው ዓለም እየገዛል መጥቶ እኛ ደግሞ እናደር። እንደዚህ ከሆነ ግን አይሆንም። የአሰቡን ዘመቻ ሊመሩት ይችላሉ በሚል ስማቸው እየተነሳ የሚገኘው ጀነራል ጻድቃን ከአዲስ አበባ አነጋጋሪ አስተያየት ሰጡ። ጀነራሉ ህወሓት መፍረስ አለበት ሲሉ ዝተዋል። ጀነራሉ የግድያ ሙከራ ያቀነባበሩባቸውን የህወሓት ሰዎች ላይ ጥርስ ነክሰው የቀጠሉ ሲሆን ድርጅቱን ለማፍረስ እንደሚንቀሳቀሱም ተናግሯል። ጌታቸው ረዳ በበኩላቸው ትግራይ በጦር አበጋዞች ስር ወድቃለች ሲሉ ጌታቸው ረዳ ተናግረዋል። በክልሉ ያለው ስርዓት አልበኝነት ጫፍ ደርሷል ያሉ ሲሆን በቅርቡም ትግራይ ላይ እንደሚከሰቱም ተናግረዋል። ጀነራል ጻድቃን ገብረትንሳኤ በበኩላቸው ህወሓትን ተባብረን ማፍረስ አለብን ሲሉ ዝተዋል። ከህወሓት መገለላቸውን ተከትሎ የራሳቸውን ፓርቲ ያቋቋሙ ጌታቸው ረዳ የፓርቲያቸውን መመስረቻ ጉባኤ በትናንትናው ዕለት በአዲስ አበባ አከናውነዋል። ከህወሓት የተገነጠሉ ከፍተኛ አመራሮች የመሰረቱት ስምረት ፓርቲ የመስረታ ጉባኤውን በአዲስ አበባ ለማካሄድ የተገደደው በትግራይ ክልል መንቀሳቀስ አለመቻሉን ተከትሎ ነው ተብሏል። በነጌታቸው ረዳ የተቋቋመው ስምረት ፓርቲ ነሐሴ 17 2017 ዓ.ም ሊያካሄድ ያሰበው ጉባኤ ማድረግ ባለመቻሉ መሰረዙ ይታወሳል። ፓርቲው በህወሓት መራሹ የጀነራል ታደሰ ወረደ ጊዜ አስተዳደር ጫና በትግራይ መንቀሳቀስ አለመቻሉንም አሳውቋል። በጉባኤው ላይ የመክፈቻ ንግግር ያደረጉት አቶ ጌታቸው ረዳ በህወሓት ውስጥ በተፈጠረው ችግር ምክንያት አዲስ ፓርቲ ለመመስረት መገደዳቸውን ገልጿል። ጌታቸው ረዳ ፓርቲው በትግራይ ጉባኤ ለማድረግ ፍላጎት የነበረው ቢሆንም በክልሉ ያለው ስርዓት አልበኝነት ጫፍ የደረሰ መሆኑን ማካሄድ አለመቻሉን አሳውቋል። ነገር ግን በቅርብ ጊዜያት ውስጥ ይህን ጉባኤ በትግራይ ለማከናወን ማንም እንደማያግዳቸው ተናግሯል። ይሁን እንጂ የነጌታቸው ረዳ ፓርቲ አሁን ባለው ወቅታዊ ሁኔታ በትግራይ ክልል መንቀሳቀስ የሚችልበት እድል መኖሩ አጠራጣሪ ነው። መለስ ዓለም ብልጽግናን በመወከል የተገኙ ሲሆን ዲሞክራሲያዊ ስምረት ትግራይ ፓርቲ ለመስረታ በመብቃቱ የተሰማቸውን ደስታ ገልጿል። ኢትዮጵያ አዲስ የፖለቲካ መስመር ውስጥ መግባቷን መግባባትና መቀራረብ የሚችሉ ሀሳቦችን ወደ አንድ በማምጣት ፓርቲዎች ወደ አንድነት አምጥቶ መስራት ማሳያ የሚሆን ነው ብሏል። ብልጽግና ፓርቲ የሀሳብ ልዩነቱን ጠብቆ ከዲሞክራሲያዊ ስምረት ትግራይ ጋር በአጋርነት ለመስራት ቁርጠኛ መሆኑንም አቶ መለስ ዓለም ተናግረዋል። ሌላኛው በጉባኤው ላይ ሀሳባቸውን የሰጡት የትግራይ ለውጥ ፈላጊ መስራች ሌተናል ጀነራል ጻድቃን ገብረትንሳኤ ናቸው። ጀነራል ጻድቃን ይህ ጉባኤ ታሪካዊ መሆኑን የገለጹ ሲሆን ለትግራይም ሆነ ለኢትዮጵያ አዳዲስ የፖለቲካ የሽግግር ማሳያ ነው ብለዋል። የትግራይ ችግር በዋነኛነት ከውጭ ሳይሆን በውስጥ በተፈጠረ ችግር የመጣ በመሆኑ ይህን ለመለወጥ ለቆረጡና ለታገሉ ሁሉ ምስጋናቸውን አቅርበዋል። ጀነራሉ ህወሓት በትግራይ ለውጥ ፈላጊ ኃይሎች ትብብር መፍረስ እንዳለበት በመድረኩ ተናግረዋል። ከማኻ ተባዕ አፍቃሪ ሲያሳ ይራኹን ክት ባይቶ በዚ አይ ሪሊ አፕሪሺየት መብዛሕቶም ንሲያሳ ፈርቅ ነፍቀረካ እንድግፈካ ዝብልዎ ብቪዲዮ ይትሪኦም ኒኽ ብሓቂ ዋ ይፈርሑ እንታይ የፍርሕ ኣለዎ እንታይ ነዝተኣምነሉ መድረኽ እንታይ የፍርሕ ኣለካ ሜራ ዓርኬ ኣንታብ ገዳይ ማዓሪ ምዃን ወዲ ኣፌ ዝኣክል ነገርካሲ ዋ ዋኣልና ሰሪሕና ኣለና ኣፍሪቃኻ ነቕሓለዋ ብሕጂ ሰዓት ወላ ወዲ ኣፍርቅኹም ኣይድን ንሕና በይንና ጥዒምና ክንነብር ኣይንደልናን ከባቢና እውን ክጥዕሞ ኣለዎ ክረግእ ኣለዎ እዚ ናይ ቡርኪና ፋሶ ንኢሳያስ አፈወርቂ ምኽሪ ሓቲትዎ ፈሊጥካ ዲኻ ኣብ ሩስያ ተራኺቦም ነይሮም ሓቂኻ ኣብ ሩስያ ተራኺቦም ነይሮም ኢልዎ ከመይ ገይረ እዚ ነገር ይወፆ ኢልዎ ተመክሮ ስለ ዘለዎ ንኢሳያስ አፈወርቂ ሓይቱ ኣዘንን ኢልዎ ድፈኒ ኢልዎ ኣፍሪካ ኩላ ባዕልና ኢና ነካይዳ ደለና ኢሉ ድሓዘ ሜርሓወይ ተወዲያ ኢድ መራሒና ዝሓዘ ቻው አብዱሃኒ ጹ ማለት እሱ ጋር የሚራሐው የባህር በር ጉዳይና የባህር ኃይል የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ሲሆኑ ለኛ ለኢትዮጵያውያን የባህር በር ጉዳይ ከህጋዊ ታሪካዊና ፖለቲካዊ ምክንያቶቹ በላይ የህልውና ጉዳይ ሆኗል። በቀጠና ያሉ ወንድሞቻችን በሰጥቶ መቀበል መርህ ተፈጥሮ ከቸረን ሀብት ተጋርቶ መምረጥ ለሁሉም አዋጭ መንገድ መሆኑን በዚህ ዕለትና በዛ አጋጣሚ ማስገንዘብ ተገቢ ይሆናል። ባጥቅ ተጠቆሙልኝ እና ይባይዘው ብናጻ ወፍሪ ፖርት ፎርት ግራይ ይልናል ብናጻ ተጠቆሙልኝ እናለ معخدي يقولك أنا لا لا عرب شرب بأواجي حزب تجرايسي تجراي بودي إرداء ثمر حنيت يكون جزاء يكون بودي كتأت وتر لهم فري بورتي تتعاملنا خنتك كم خيلنا جن نايل لو ناس بحالميو تمنجس إثيوبيا زرعينا ثلاث زبانة ثلاثة يفقدنا تجارو سلام كنركب كلنا جرنا عنا خمس شهور ناس ثلاثة يجبر ثلاثة يفقدنا أو إثيوبيا ثلاثة لنا نمبر فقودي توزع ثلاثة متجي تنال أو نك تنال ጥያቄያችን እንቀጥላለን
ሰላምም ልማትም ባህር በርም እናሳካለን። ባህር በር ላይ እንድንወጣ ያደረጉን ጠላቶች እንድንወጣ የሰሩ ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉ እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን፣ በቦሌም ሆነ በባሌ። ምስ ኤርትራ ዝምድና ዝፈጠረ ሓይሊ ፍጹም አይሰዓር ብግልጽ ነግረካ አዲስ አበባ ዘለውን ክፈልጥዎ ዘለዉ ሓደ አጀንዳ መልእክቲ ከመሓላልፈሎም ዝኽእል ድሌትኩም ኣፅዋር ድሌትኩም ድሮን ድሌትኩም ግዛዕ ተዓጠቑ ብኣብዪ ኣሕመድ ተሓንጊርና መፂና ትግራይን መቐለን ክነመሓድርና ኢልካ ትሓስብ ዘለኻ ናይ ህፃን ፖለቲካ ተሳሲ ዘለኻ ሽመኛ ሚኒስተር ናይ ብልፅግና ከይትሓስቦ 6 ወርሒ እውን ትግራይ ኣይተመሓድራን ዋላ ተሓንዲዱ ትዕስለ ሰራዊት ናይ ብልፅግና ዝመፅእ ካብዚ እንደገና ኣብ ትሕቲ መሬት ትግራይ ክውሕጦ እንተዘይኮይኑ ፈልጢጡ እንደገና መሽ ካሃድም እንተዘይኮይኑ ትግራይ ከም ማሓድራ ማለት ዘበት እዩ ብትሉ ኣይሕሰብን ይለካሎ እንኳን ደጊም ይለካሎ እንኳን ደጊም ሕዋትና ኣብ ጎንና ኣሰሊፍና ሱዳናውያን ሕዋትና ኣብ ጎንና ኣሰሊፍና ካልኦት ኣሰሊፍና ካልኦት ብድሕረና ኣሚጥና ዲፕሎማስና ኣብ ዝሕሸ ደረጃ ኣብ ዘለናሉ ቆልዑ ናብ ዓፋር ንዑ 10,000 ቀሺ ክንወኩም ከምዚ ግዛዕ ኣሎ ብሽኩት ኣሎ እስቃጥል ኣሎ ንዑና በልካ ኣጀንዳ ትግራይ ዘይቕይር ናይ ትግራይ ሃገራውነት ዘይረጋግጽ ልምዓትን ዕብየትን ናይ ትግራይ ከምጽ ዘይኽእል ኣብ ዓፋር ኣብ ዝኾነ ሆቴል እኒሆ ናብኡ ንዑ ብሽኩት ኣለና ገንዘብ ኣለና ከምዚ ግዛዕ ዝናበልካ ቆልዑ ለወብ ክትገብር ኣብ ልዕሊ ህዝቢ ትግራይ ክሕደት ምፍጻም እዩ ብሄራዊ ክሕደት እዩ ስለዚ ጻድቃን ናይ ብልጽግና መገልገል ኾነ ናይ ኦሮሚያ ሰበስልጣናት ኣብኡ ቡና መቐበል ኾነ መሳሰይ ኾነ ንህዝቢ ትግራይ ድሕሪ ህዝቢ ይደሉ የለን ስለዚ ኣውቂዕ ይትቀወታ ኣውቂዕ እዩ ዋጋ ከኽፍልና ይኽእል ዶ የስ ዋጋ ክንከፍል ኢና ከኽፍልና እዮም ንታሪክ ግን ዝቕመጥ ስሕተት ይሰርሑ ኣለዉ ኣነ ኣፈወርቅ ገርዝሄር ይበሃል ዝዓበየ ኩሉ ኣብ ገሽናሽም ተወሊደ ገሽናሽም ዓብየ ማለት እየ ኣብ ገሽናሽም ክዓቢ ከለኹ ልክዕ ከምቲ ዝኾነ ሰብ ኣብ ከተማ ነይረ ሰርሕ ኣብ ዝናኸለ ቴራ ኣብኡ ናስራሕኹ ከዓ ኣብ ዓደይ ይመፅእ ኣብ ዓደይ ይነብር ስለዚ ናተይ ጉዕዞ ከምዚ ጉዳይ እዚ ይመስል ማለት እየ ዝዓበየ ኩሉ ግን ኣብዚ ሓንቂቐ ኣቢለ ምስ ድራይ ኣብዚ ዓበየ ኣብዚ ተወሊደ ማለት እዩ نسمرا نمتى أهم كيدكم؟ نسمرا نسرح غيره سرح غيره. نتا تسرحون ياكم أو؟ نخانة ترى ندا قول فوق سرح غيره. دامتهم دخلكم؟ دخلتكم دامتهم. جاونا ترى خبنا مش ماته. كبرت بعد بيتكم. هراي. أديك نفس خنكة اللالي أنا مس درابيتكن أبيت وليدكن. أنا بلاش جرز غير بهال. صورة كل عتبن. تقرأي كويلو أخصم بهال. هاتي. عجبني إشتاي كله أمي نيرا أسمرة أبسعتني أنا أوزفت أقدر يولين أسمرة عربي بنا إشتاخن قالت لي عمت نير كنت هنا هاي ذكركني نو ني إشتاخن نير كن نو جن ساخة أمت إلى كاف سدراي من إلى مسأهلني مسأنيري نبر نيرا عربي جحوي شعو سرح دخانات يرا آتي أو صرح نيره. كلتيكم بس نرأيكم نيركم مالتي. سلازم أبيكم كلتيكم تلاليكم. أم دخلنا ترى. أفتح صرح وازن. أفتح صرح أنا ولا دخلنا ترى. أوي أثرينا. كم زحجة خي تورا ست كلها خم قوة زينيرة. حرة كلتيكم أم دخلنا ترى فابريكا يكم تصرح نيركم. سلازم أبقى أتلاليكم مالتي. نمجمر تاجزي مسرعكم ما أبوي كم يتسمعكم. بمتاعكم مريضكم من خبرة ولادتنا. صباح الله خير دي عليك كون كان حديدكات مرة لا سبزيا كل جزية ما ينوي حق جزية سلنا برندي تيقوم نجارن تأجام سريعه لك أنا مرتاح إليه لازم 50 أنا عايزة
ድሕሪ ነዊሕ ምርኣይኹም መሪፅኩም እንታይን እዩ መሲጥኩም ሽዑ ዝነበረ መልክዕ እንዲዩ ስሓቕ እንዲዩ ቁም ነገር እንዲዩ ኣብ ስራሕ ከዓ ስለ ዝነበረን ንጥፈታት እንዲዩ ብምንታይ ኢኹም መሪፅኩም ጽቡቕ ኣለ ክዛግበለ ኣነ ዝመረፅኩ መገዲ ኣለኒ ምክንያቱ እዛ ሰብ እዚኣ ንገዛኣ ንስራሓ ካብ ስራሕኻ ንገዛኣ ስለ ትኸይድ ቁም ነገር ስለ ዝኾነት የማን ፀጋም ስለ ዘይጥምት ኣነ ቦየ ታሽሙ ገይረ ማለት እዩ ምክንያቱ ብዙሕ የተዓዚበ እያ ሰለያ ንድሕሪኣ ኸይደ እንታይ እያ ክትገብር እንታይ ክስራሕ ዝበላ ባህል ሕጂ ብዙሕ ገይረ ወዛ ሰብ ንዓይ ትጠቕመኛ ብምባል ከዓ ናይ ግድን ክሕዛ ኸይደ ስለዚ ኣተሓዛ ምክንያት ብከምዚ ሕጂ ማለት እዩ መልክዕከ ይምረጥ መልክዕካ ጽቡቕ እቲ ተበላሸ ነበር ጽቡቓት ነይረን እዚኣ ነበር ኮይኑ ጽቡቕ ነርኩም ደቐደም ከመልክዓት ናበልኩም ሕጂሲ እቲ መልክዕ ታሽሙ እንዲ መልክዕ እቲ ድኽንደጥ ጥራሕ እዩ ሰብዓ ዓለም ክፉ የለን ስለዚ እቲ ክፈለት ፀገም ጥራሕ እዩ እምበር ያ ሰብ እዚኣ ኣነ ጂ ብጠበያ መሪፀ እያ ኣተሓዛ ምስ መን ትኸይድ ምስ መን ትገብር ኩሉ ስለ ተዓዘብኩ በይተይ ንስኻ ትቐርብኒ ኸ ኣነ ምሳኻ ቀር ተባሂልና ሓራይ ተባሂልና በዚ ወዲና ማሳ ማለት እዩ ተጋየ ትኾነ ከዓ እሳ ትመስክር ወድሓን ንዕንካ ክንሓተይና ኣዴ ምላሽ ኸ ብምንታይ ኢኹም መሪፅክንኦም ንኽቡር ኣቦና ኣነ ከዓ ከምኡ እየ ብጠባ እዩ ከምቶም ኣወዳት ኣብኡ ዝነበሩ ካብቲ ሓደ ቦታ መፂኦም ኣብኡ ዝቃናጠውና ስኢሎም ናይ ዘይከውን ነገር ዝተሓተቱና ዝነበሩ ደሓይሽ ስለ ዝነበረ በቲ እዋን እቲ ኣነ ከዓ ኣብኡ ቀጢፈ ሕራይ ኢለ ንፍቅሪ ምሕታት ነይሩ ዲ ሽዑ ኣይነበረ እኛ አሰብ ላይ ኢንቨስት እናርግ ወይም ዘይላ ኢንቨስት እናርግ ወይም አድሪስ ኢንቨስት እናርግ ቦታ ምርጫ ብዙ ችግር የለብንም እናንተ ደግሞ ገርድ 30% 20% ሼር ውሰዱ እኛ ስጡን ብቻ አላለም ከኛም ውሰዱ ግን ያስፈልገናል አይ ገርድ አንፈልግም ካላችሁ የኢትዮጵያ አየር መንገድ በአፍሪካ አንደኛ ነው በጣም ትልቅ አየር መንገድ ነው 20-30% ውሰዱ ለኛም ደግሞ ፖርት ስጡ አየር መንገድ ያስፈልገንም ካላችሁ ኢትዮ ቴሌኮም በአፍሪካው ትልቁ የሚባል ቴሌኮም ነው 70 ሚሊዮን ሰብስክራይበር አለው ሼር ውሰዱ ያው ዓለም እየገዛል መጥቶ እኛ ደግሞ እናደርግ እንደዚህ ከሆነ ግን አይሆንም ጦርነቱን ካለምንም ጥርጥር ኢትዮጵያ ታሸንፋለች ምንም ጥርጥር የለንም በዚህ በኩል ራሱን ሰጥቶ ሀገሩን ለመታደግ የሚፈልግ ኃይል አለ አሁንም ጀግኖች አሉ በእኛ እምነት ውጊያዎች ይቀደዳሉ ይሰፋሉ ነገር ግን ጦርነቱን ካለምንም ጥርጥር ኢትዮጵያ ታሸንፋለች ምንም ጥርጥር የለንም በዚህ በኩል ጦርነቱን ኢትዮጵያ ታሸንፋለች ውጊያ ግን እዚህም እዚያም ሊበላሽ ይችላል በትናንትናው ዕለት አስቸኳይ ስብሰባ የተቀመጠው ገዢው ብልጽግና ፓርቲ በባህር በርና በአሰብ ጉዳይ የመጨረሻ ውሳኔ ሰጠ። በ4 ኪሎ በተደረገው በዚህ ስብሰባ የባህር በር ዋና አጀንዳ እንደነበርም ታውቋል። የመጨረሻ ውሳኔ የተሰጠ ሲሆን ምናልባትም በቀጣኝ ወሳኝ እርምጃዎች እንደሚኖሩም ተጠቁሟል። ይህ በእንዲህ እንዳለ አምባሳደር ዲና ሙፍቲ ኢትዮጵያ ከኤርትራ ጋር መታረቅ ትፈልጋለች ሲሉ ተናግረዋል። ከግድቡ በኋላ ዋና አጀንዳችን ባህር በር ነው ሲሉ ከዚህ ቀደም የተደመጡት አምባሳደር ዲና ሙፍቲ ሰሞነኛውን የኢትዮ ኤርትራ ጉዳይ አስመልክተው አስተያየት ሰጥተዋል። የተወካዮች ምክር ቤት አባልና የውጭ ግንኙነትና ደህንነት ጉዳዮች ኮሚቴ ሊቀመንበር የሆኑት አምባሳደር ዲና ሙፍቲ የኢትዮጵያ ሕዝብና መንግስት ከኤርትራ ጋር ጦርነት ውስጥ የመግባት ፍላጎት እንደሌላቸው ገልጸዋል። አምባሳደሩ ትናንት በሰጡት ቃለ ምልልስ የባህር በር ጦት ለኢትዮጵያ ኢኮኖሚ ደህንነትና መረጋጋት ፈተና መሆኑን ጠቅሰው አገሪቱ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት እንደምትቀጥልም አስታውቀዋል። ለወደፊት የሀገሪቱ ኢኮኖሚ በባህር በር ወሳኝ ሆኖ መገኘቱንም አስረድተዋል። አምባሳደር ዲና ሲናገሩ በዚህ ረገድ የኢትዮጵያ ጥያቄ ፍትሃዊ ነው፣ እንዲሁም ከ1982 የወጣው የባህር በር የሌላቸው ሀገራትን የሚመለከት ዓለም አቀፍ ሕግ ይደግፈናል ያሉ ሲሆን የኢትዮጵያ ፍላጎት በሰላማዊ መንገድ ሰጥቶ በመቀበል መርህ አብሮ ማደግ ላይ የተመሰረተ መሆኑን አስረድተዋል። ከዚህ ውስጥ በጎረቤት ሀገራት ላይ ምንም አይነት ጫና ማድረግ ፍላጎት እንደሌለ ጠቅሰው ይህንን ኢትዮጵያ በተደጋጋሚ ስትገልጽ መቆየቷንም አውስተዋል። ንግግራቸውን ሲቀጥሉ እኛ አሁንም ጦርነት ውስጥ መግባት አንፈልግም። በአሁኑ ወቅት የኢትዮጵያ ህዝቦች ፍላጎት ማደግና ተባብረው ከችግርና ከድህነት ውስጥ መውጣት ነው ያሉት አምባሳደር ዲና በዚህ የተነሳ ኢትዮጵያ በጎረቤቷ ኤርትራ ላይ ጦርነት ውስጥ የመግባት ፍላጎት እንደሌላት አስረድተዋል። ከዚህ ጎን ለጎንም ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት
የምታደርገውን ጥረት እንደምትቀጥልበት ገልጸው የሚሆነው ግን በወታደራዊ መንገድ ሳይሆን በስምምነት መሆን እንዳለበትም አስምረውበታል። በኢትዮጵያና በኤርትራ መካከል የተፈጠረው ችግርን ለመፍታት በሽምግልና ለመፍታት ኢትዮጵያ ፍላጎት እንዳላት የጠቀሱት አምባሳደሩ የሁለቱ ሀገራት ወዳጅ የሆኑ ሀገራት በዚሁ ጉዳይ የሽምግልና ስራ እንዲሰሩ ጥረት እየተደረገ መሆኑንም አሳውቋል። አምባሳደር ዲና ይህ የሽምግልና ካልተሳካ ኢትዮጵያ ወደ ፍርድ ቤት ልትሄድ እንደምትችልም ፍንጭ ሰጥተዋል። ይህ በእንዲህ እንዳለ የኢትዮጵያና ኤርትራ ትኩሳት በተጋጋለበት በዚህ ወቅት የብልጽግና ፓርቲ አንድ አስቸኳይ ስብሰባ በትናንትናው ዕለት አድርጓል። ስብሰባው በአገራዊ ጉዳዮች ላይ ያተኮረ ሲሆን የባህር በሩ ጉዳይ ዋና አጀንዳ እንደነበርም ተሰምቷል። ከስብሰባው መጠናቀቅ በኋላ መግለጫ ያወጣው ገዢው ፓርቲ የባህር በርን ጨምሮ ቀሪ የኢትዮጵያ ብሔራዊ ጥቅም ስብራቶችን ለመጠገን ከባለድርሻ አካላት ጋር በትጋት እሰራለሁ ብሏል። ብሔራዊ ጥቅምን ማዕከል ያደረጉ የተሟሉ ሉዓላዊነትን ለማረጋገጥ የሚጠበቅብኝን ሁሉ አደርጋለሁ ሲል አቋሙን አሳውቋል። የባህር በር ጥያቄ በግለት ተጠናክሮ እንዲቀጥል የተወሰነ ሲሆን ወደ ባህሩ ሳንገባ አንመለስም የሚለው አቋምን አንጸባርቋል። ዝኾነ ንሮማዕ ዝነበሩ ቪዲዮታት እዚኦም መስል ነይረን ክሳብ ፍጻመ ሓቢርኩም ምሳኔ ክዘናግዑ ክትመሃሩ ክትርዩ ስለ ዝነበርኩም ኣዝየ ቴንኪዩ ናበልኹም ንቐፃሊ ብካልእ ቪዲዮታት ክሳብ ዝምለስ ኣብዚ ክፍለይኩም ባይ 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 ባይ